ድነው የምን አበባ ነው ሂሩቴ? እኔ እኮ ከዚህች ልጅ በኋላ አበባ ፈራው ሂሩቴ፣ አበባ ፈራው። ላንተ የመጣ እኮ ነው በስዬ በር ላይ አግኝቼ። እሷው ናት። ለምን አስገባሽው ሂሩቴ? መቅደስ ናታ ማታ የደወለችው። መቅደስ ከሳሪስ አንቺ ታሾፊያለሽ አይደለም? ይኸውልሽ ዛሬ መስሪያ ቤት መታ ቴክኒሻኗን በስንቱ ፕሮግራም ላይ ደውዬ አስተያየት ስሰጥ ታቋርጭኝና እስትፋስሽን ነው ማቋርጠው ብላ ዘታኔ ሄደችው አሉ። ሆሆ ያለሽ አንቺ ሂሩቴ። ቆይ እሺ ገለታስ ምን አለ? እሱማ በአንተ ምክንያት ጣባዩ ከሚታመስ ሂድና ችግርን ፈተህ ተመለስ አለ። ገለታ ታዲያ ለምን አድራሻዬን ሰጠህብኝ አትለው? እኔ እኮ የሚረዳኝ ነው ያጣሁት። ቆይ ምን እንደላከሽ ለምን አናየው? በስ እኔ አላነብም። ኧረ እኔ አላነብም። ምን ያደርግልኛል? ተቀበልኩት ማለት እኮ ነው። መልእክቱን እናየው አልኩ። በስዬ ላንተ የመጣ አይደል እንዴ? ራስ ክፈተው ክፈተው። እስቲ የሚረባ ነገር እኮ አይኖርም። ግድ የለህም በስዬ ነው። በምን ቀን ይለከፈች ሂሩቴ? እስቲ ደም አለበት እንዳነክ ሂሩቴ፣ ደም አለው ሂሩቴ እንዳነክ። በስዬ ይሄ እኮ ደም ነው። ይሄ ዝም ብሎ ደብዳቤ ሲጽፉ ደም ጠብ የሚያደርጉት አለ አይደል እኮ በአዳም ልኮ ነው። ኧረ ለኔ ዝም ብሎ ነገር ነው። የማይረባ ነገር ነው። ምንድን ነው የጻፈችው? ቆይ እስቲ አንብቢ እስቲ ባንቺ ልስማ እና ራስ አንብበው። ለራስ አይደል የተላከው? በስዬ ምንም እኮ የለውም። ይሄው ልብ ቅርጽ አለው። ቤስ ረሳኸኝ ማን ነው? አተና በስዬ እንዴ እያቆላመጠችው እኮ ነው። ምንም ተቆላምጠኝ። እኔ እንደዚህ ተቆላምጬ ማለት ሂሩቴ እቺ ሴት አደገኛ ናት። እንደው ምን ባደርግ ነው ከህይወቴ መንቅሬ ላወጣት የምችለው?